ለአራት አመት ያህል ጸበል ተጠምቄያለሁ። ልክ ስቴጅ ላይ ስደርስ ይነስረኛል። እናቴ በጣም ስትሰቃይ ነበር። ከእንደዚህ አይነት መንፈስ ጋር የተገናኙ ሰዎችም ጥሩ ነገር አይኖራቸውም። እሱን ለመቀበል ዘፈን ስል ነስር እኔ እናቴ ነች የምታሳዝነኝ። 4 አመት ሙሉ ከኔ ጋር የተከራተተች። ምን ያህል ጊዜ ተመላልሳል እዛ ጠንቋይ ቤት? የሆነ ነገር አላቸው የተወሰኑ ትልልቅ ዘፋኞችን ይወስድለታል። ጠንቋዩን እጅ ከፍንጅ ይዘን እዚህ ሚዲያ ላይ አምጥተን ማሳየት አለብን። እስቲ እግዚአብሔር ከፈቀደ እኔ አሁን በንስሐ በቁርባን ነው ማግባት የምፈልገው። ዘማሪ መሆን ነው የምፈልገው። ላይም ፕሮዲዩስ ያደርጋል። ትልቅ ቻናሎችን እያስተዳደረ ነው የሚገኘው። 3-4 ዩቲዩብ ቻናሎች ብዙ ዘፋኞችን ፕሮዲዩስ ያደርጋል አሉኝ። እንግዲህ እዚህ ቦታ ላይ እንደሚሄድ አንድ ነገር ካንተ ውጪ ብሰማ እገላለሁ። አንተ የምታገኘው ሳንቲም ወደ ጠንቋዩ ጋር ሄዳል ማለት ነው። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ይህ በቅሎ ቲዩብ የተሰኘ አዲስ ቻናላችን ነው። ይህ ቻናል በየሳምንቱ በዚህ ሰዓት የሚቀርብላችሁ የሰዎችን ገመና የተደበቁ ሚስጥሮቻቸውን ለእናንተ ጋር የምናወጣበት ቻናላችን ነው። ለቻናሉ አዲስ የሆናችሁ እኛን በመተባበር ለማገዝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎናችን ሁኑ። ዛሬ ከወንድማችን ከደረጀ ያጥናው ጋር ነው የተገናኘ ነው። ደረጀ ያጥናው እንግዲህ በከተማችን ያሉ ትላልቅ የናይት ክለቦች ትላልቅ ክለቦች ላይ የሚታወቅ ዘፋኝ ነው። ይህ ወንድማችን እንግዲህ በወዳጁ ተከርቶ አንድ ወዳጁ ጠንቋይ ቤት ሄዶበት ዛሬ ብዙዎቻችን ክለብ ላይ እናውቀዋለንና በደንብ እንዳይፈምስ ብዙ እንዳይታወቅ ብዙ ነገር እንዳይሰራ ተደርጎበታልና ጠንቋይ ቤት ሄዶ ብዙ ነገር ነው የተደረገበት። ጠንቋዩንም ሄደን ለማግኘት እንሞክራለን። ዛሬ ከዚህ ከወንድማችን ጋር አንዳንድ ነገሮች እንጫወትና ጠንቋይ ቤት ሄደበትንም ወዳጁንም አግኝተነው ሊያናግረንም ለፈቃደኛ ሆነም እሱንም ለተመልካቾቻችን እንግዲህ እናሳያቸዋለን። ዛሬ ከዚህ ወንድማችን ጋር እስቲ ትንሽ ጨዋታ እናደርጋለን። ደረጀ እንደምን አለ? እንደምን አላችሁ? ሰላም ነው? እስቲ ያው ለተመልካቾቻችን ራስን አስተዋውቅልን። እሺ ያው ደረጀ ያጥናው እባላለሁ። አሁን እንኳን ከድምጻዊነት ወጥቼ ወደ መንፈሳዊ ወደ መዝሙሩ ልገባ ነው። ያው እናንተም ያገኛችሁኝ ጸበል ላይ ሆኜ ነው። ብዙ ሰዎች እንዲማሩበት፣ ብዙ ሰዎች ይሄንን ታሪክ እንዲያውቁበት፣ ብዙ ሰዎች የዚህ ችግር ሰለባ እንደሆኑ ለመናገር ነው የመጣሁት። እንግዲህ ቤተሰቦቼ በጣም ብዙ ተሰቃይተዋል። ጓደኞቼም እንደዚሁ ጥሩ መላቸው ጓደኞቼ ተሰቃዩበት ያለው ሁኔታ ነው። ግን አሁንም ከጸበል ወጥቼ ይሄንን ነገር ለመናገር የመጣሁበት ምክንያት ብዙ ሰዎች እንዲማሩ ነው። ምን አይነት ጓደኛ መምረጥም እንዳለባቸው እንዲያውቁ ነው የመጣሁት። እናንተም ስለጋበዛችሁኝ ተደጋጋሚ ደውላችሁ ብዙ ጊዜ ቀጠሮ ስለሰረዝኩኝ ይቅርታ ጠይቃለሁ። አመሰግናለሁ ስለጋበዛችሁ። ችግር የለም። እሺ አሁን ላይ በቃ ሙሉ ለሙሉ ሙዚቃን ተታለ ማለት ነው? አሁን ምክንያቱም አንዳንድ ጊዜ ለበጎ ነው ላለው ያንን ነገር ያቆቁበት። እኔ ክለብ ስሰራ በጣም ብዙ ታሪኮችን ሰርቻለሁ። ብዙ ገንዘብ ማግኝቻለሁ። ብዙ ንብረትም ማጥቻለሁ። ያ ነገር ግን አልፏል። አሁን አዲስ ህይወት ነው። ምናልባት እግዚአብሔር እኔን ሊያስተምረኝ ይሆናል እንግዲህ ወደዚህ ያመጣኝ። እንደዛውም ሆኖ ደግሞ ለ4 አመት ያህል ጸበል ተጠምቄያለሁ። ከዛ በፊት ወደ 10 አመት ክለብ ስሰራ የምሰራቸውን ብሮች ሁሉ አላውቅም ነበር። በጣም ብዙ ብር እሰራለሁ። በጣም ብዙ ነገር አደርጋለሁ። ከዛ ግን አንድ ጓደኛዬ የእሱን አይነት ዘፈን ነበር የምዘፍነው። ብዙ ጊዜ ትዝታ የመሐሙድን ዘፈኖች ምናምን ነበር የምሰራው። ስለዚህ እኔ ስኖር እሱ አይገባም ነበር። ከዛ በኋላ ለካ እሱ ጠንቋይ ቤት ሄዶ እኔ እንዳልሰራ እንድቀር ልክ ስቴጅ ላይ ስደርስ ይነስረኛል። ድምጼ ይዘጋል። በቃ ለ1 አመት ታመም ያለው እግሬም እጄም መንቀሳቀስም አቅቶት እናቴ በጣም ስትሰቃይ ነበር። ይሄን ሁሉ መከራ አሳልፌ ነው መጨረሻ ላይ ነው ጸበል ሊሄድ ብዬ ሲል ያው መንፈሱ ለፍልፎ የታወቀው ማለት ነው። እሱ እንግዲህ አሁን የሄደበት ቦታና ጠንቋዩን የሄደበት ቦታ በሙሉ ይታወቃል። አድራሻው ይታወቃል። እና ማረጋቸውን ነገሮች አላውቅም ነበር። ሄጃለሁ አብሬው እሱ እንትን የሚልበት ቦታ እንድትፈምስ ጥሩ ነገር እንዲሆንልህ ብሎ ነው እሱ ራሱ ነው ይዞ ሄዶ ጠንቋይ ቤት። እሱ ጓደኛ ራሱ እሱ ነው ይዞ አንተ እንዳደረገብህ ካወቅክ በኋላ ነው ከማወቅ በፊት? አይ ከማወቄ በፊት ነው። አሁን ነው ያወቅኩት። መጀመሪያም እሱ ይዞኝ እኔ ከመሄዴ በፊት እሱ ሄዶ ግብር እየገበረ ብዙ ነገር እያደረገ ለእኔ የሚገባውን ነገር በሙሉ ወደ እሱ እንዲሄድ አድርጓል። ከዛ በኋላ ደግሞ አንተ እኮ እንደዚህ ሆንከው እንደዚህ ይሄንን በምን አወቅ? ለአንተ የሚገባው ነው ወደ ጠንቋይ ወደ እሱ እንደሚሄድ? እኔ እዛ ከሄድኩኝ በኋላ ጸበል ከሄድኩኝ በኋላ ነው ያወቅኩት። ጸበል ላይ ተናዞ ነው።
እዛ ከሄድኩኝ በኋላ ነው የታወቁት። እሱም ተጠይቋል። ቤተሰብ ሁላ ችግር ደርሶ ነበር። ያው ማስፈታት ስለነበረበት የተደረገውን ነገር በሙሉ በጓደኞች በቤተሰብ ተጠይቆ ነው እሱ። እኛም ልናገኘው ሞክረናል። በነገራችን ላይ ሞክረናል፣ በስልክ ልናወራው ሞክረናል። በጣም በቃ ተሳደበ ምናምን ጥሩ ነገር አይደለም ሲናገር የነበረውና እዚህ ለተመልካች የማይሆን ነገር ነው ካፉ ሲወጣ የነበረውና ትንሽ ምግባሩን ጥሩ አይመስለኝም። ከእንደዚህ አይነት መንፈስ ጋር የተገናኙ ሰዎችም ጥሩ ነገር አይኖራቸውም። ምንም አይኖራቸውም። ወደ 10 ዓመት ያህል ተሰቃይቻለሁ። በጣም የተሰቃየሁት። ከዛ የሚገርም እዛ ስንገባ ይጨሳሉ፣ ጣኑ ምኑ ይደረጋል። የጠንቋዩ ምዜምለት ዜማ አለ። እሱ ይዘምራል፣ ይዘፍናል፣ ምን ይላል። በኋላ እኔ በ2 ቀን ነው 3 ቀን አርብ ሌሊት ነበር የሚሄደው። ዶሮ በግ ምናምን ተገዝቶ ነው የተሄደው። ከዛ በኋላ አረባክ ምንድነው ነው? አይ እንድታይ ሌላ እኮ አይደለም ይሄ የጥንቆላ የሰይጣን ስራ ምናምን አይደለም። ይሄ መንፈስ ነው። እኛ የምንሰራው ሙዚቃ ስለሆነ ለሙዚቃ ደግሞ ብዙ ታዋቂ ሰዎች የሆኑት እንደዚህ ነው አለ። እኔ ደግሞ አላውቅም። ብዙ ታዋቂ ሰዎች ማለት እና ስማቸውን መጥራት ይቻላል? አይ እኔ አላውቅም። እሱ ነው ያለኝ። ታዋቂ ሰዎች ያለ ማን ያለ? ጠንቋዩ ነው ያለ? አይ ልጁ ነው ያለ። ጓደኛዬ ነው ያለ። እና ማን ይሄዱ አይሄዱ ነው አላውቅም። ከዛ በኋላ እዛ ቤት ስንሄድ የሚገበር ክብር አለ። ብዙ ሰዎች ይሰቃያሉ፣ ብዙ ሰዎች ዳኑ ይባላል፣ ብዙ ሰዎች ይደረጋል። በቃ የእውነት ብዙ ነገር ሲደረግ አይቻሉ እዛ ቤት ውስጥ ነው ማለት። ደግሜ አልሄድኩም፣ አንድ ቀን ሄድኩት። ከዛ በኋላ ላይ እግሬና እጄ ተያያዘ። አንድ ቀን ትልቅ ፐርፎርማንስ ነበር የሚመጣ፣ ትልቅ እንግዳ ነበረ። እሱን ለመቀበል ዘፈን ስል ነስር። ከዛ ጉሮሬ አሁን ራሱ ተዘግቷል፣ ትንሽ እየተከፈተ ያለው በጣም ሃይ ፒች በጣም ኦክታቭ ሰራ በጣም መሰራ ልጅ ነበር። ተሰቃዩ፣ በጣም ተሰቃዩ። አንዳንድ ጊዜ የሰው ልጅ ለምን እንደዚህ ክፉ እንደሚያስብ አላውቅም። እና እንደዚህ ነው። አይዞህ ተረጋጋ። እንደዚህ በጊዜ ማወቅህም ጥሩ ነገር ነው። እኔ እናቴ ነች የምታሳዝነኝ። 4 ዓመት ሙሉ ከኔ ጋር እየተከራተተች ያላረገብኝ ነገር የለም። እግሬ እንዳይንቀሳቀስ እጄ እንዳይሰራ ከሰዎች ጋር እንድጣላ ነው ለካ እንደዚህ ያደረገኝ። እግዚአብሔር ይመስገን። ግን እኔ በእግዚአብሔር ፈቃድ አሁን መዝሙር ለማውጣት በዝግጅት ላይ ወደ ሙዚቃ ልመለስ። በአንድ በኩል ያደረገው ነገር እኔ ለመጉዳት ብሎ ገብቷል ያደረገው እሱ። በሌላ በኩል ግን ጠቅሞኛል፣ ከእግዚአብሔር ጋር እንድገናኝ አድርጎኛል። ግን ተሰቃየሁ። እኔ ብዙ የሞቱ ዘፋኞች አውቃለሁ፣ ብዙ ያልታወቁ ሰዎች አሉ። ይቅርታ ጨዋታን አቋረጥኩና እንመለስበታለን። እኔ የምልህ ግን እንዴት ነው መጀመሪያ እንዴት አውቀህ ነው ቤተክርስቲያን ጸበል ቦታ ሄድከው? እንዴት በምን ተገልጾልህ ነው ሄድከው? ይሄ የግራግሬ እያየ ከሆነ ትንሽ አንከስ ያደርጋል። ቅድም ስትገባ እያነከስክ ነው የምትገባው ነው ያስ የሚያደርገኝ። ሙሉ ለሙሉ አይሰራም ነበር። እጄም እንደዚህ አይንቀሳቀስም ነበር። ደም እየፈሰሰኝ ነበር። ባፍንጫዬ ነበር የሚወጣው፣ ባፌ ነበር የሚወጣው። ታመህ ዝም ብለህ ነው? ስቴጅ ፐርፎርማንስ የነበረኝ ቀን ነው ያንን ትልቅ እንግዳ ለመቀበል ማለት ነው። ከዛ በዛ ምክንያት ሐኪም ቤት ተመላለስኩኝ። ምንም አልኩ። ብዙ ዘፋኞች ረድተውኛል፣ ብዙ ክለብ የሚሰሩ ሰዎች አግዘውኛል። እነሱም በጣም ነው የማመሰግነው፣ እግዚአብሔር ያክብርልኝ። ብዙ የማመሰግናቸው ሰዎች አሉ። ወደፊት በጣም ብዙ የምሰራቸው ዶክመንታሪ ስራዎችም አሉ፣ እነሱን ያደርጋሉ። አሁን ቤተክርስቲያን እያገለገሉ። በጣም ጥሩ ነው። እንደዚህ ማድረግ ጥሩ ነው። በእናትህ እንኳን እግዚአብሔር ረዳ። እንኳን ብዙ ሰዎች አሉ እንደዚህ ሆነው ምንም ሳናቃቸው ምንም ሳያውቁ ብዙ ነገር የሆኑ ሰዎች አሉና እንኳን እግዚአብሔር አንተም ፈጣሪ ደርቶ እንኳን ለእግዚአብሔር ለዚህ ያበቃህና ወደ እንትኑ ስመለስልህ ቅድም ልጠይቅህ ብዬ ጠንቋይ ቤት ላይ መጀመሪያ እሱን ይዞ ሄደው እንዴት ልታቆም ቻልክ ታዲያ? ምን ያህል ጊዜ ተመላልሳል እዛ ጠንቋይ ቤት? አንድ ቀን ነው የሄድኩት እኮ አንድ ቀን ነው የሄድኩት እዛ ማለት ነው። እዛ አንድ ቀን ነው የሄድኩት። የሚደረገው ነገር በሙሉ አየሁ። እሱ ሊያሳየኝ ብዙ ዘፋኞች ታዋቂ የሆኑት እዚህ ቦታ በመሄድ ነው አለ። እስካሁን ድረስ ያልገባኝ ነገር ለምን እዛ ይዞኝ እንደሄደ አላውቅም። በጣም ጎትጉቴ ነው የሄድኩት። ከዛ በፊት ግን የማገኛቸውን ብሮች እኔ ከመድረክ 30 እና 40 ሺህ ብር ተቀብዬ በሆነ መንገድ 10 ሺህ ብር ነው የሚቀረው። የምሰጠው ለሱ ነው፣ የማደርገው ለሱ ነው። ከዛ በኋላ ግን እዛ ደርሼ ማላቅም እንደነገርኩ ግሬንና ጄን በዚህ ሲያመኝ ሲነስረኝ ያንን ትልቅ ሰው ለመቀበል እንግዳ ለመቀበል እንደዛ ሆንኩኝ። ከዛ ሐኪም ቤት ልድን አልቻልኩም። በዛ ተመልሼ ለጸበል ገባሁ። ከዛ በኋላ እዛ ደርሼ ማላቅም እሱንም አይቼው አላቅም። አሁን እሱን ወደ 6 ዓመቴ ምናምን አይቼው አላቅም። ጓደኛህን እኔ የምልህ ቅድም የምሰራውን ሁሉ ወደዛ ነው የሚወስደው ሲል አንተ የምትሰራው የምታገኘው ሳንቲም ወደ ጠንቋይ ጋር ሄዳል ማለት ነው? ወደ እድል ይባላል። እድልህን የምታገኘውን ነገር በሙሉ መስለም ይባላል።
ይሰልቡትና ወደ ራሳቸው ያረጉ ሰይጣን ስራ አይደለ ይፈልጋል ሰይጣን ምድር ላይ የፈለገውን ነገር ማድረግ ይችላል ያንን የምታሸንፈው በጸሎት አይደለም ምንም ነገር ቢሰራ ጸሎት ማያሸንፈው ነገር የለም ግን ለጊዜውም ቢሆን ይሄንን ካላወቅ ምንም ነገር በሙሉ ወደዛ ይሄዳል አንዴ ደግሞ ከተነካካ አንተም ለመውጣት ከዛ ውስጥ ችግር ነው የሚሆነው ቤተሰብ ጋር ይገባል ልጆች ላይ ይገባል የማይደርሰው ነገር የለም ስለዚህ ሰልበውኝ ነበር እኔ በቃ በአጠቃላይ ሰልበውኝ የማገኘውን ነገር በሙሉ ለሱ ቤተሰቦች እንዳለ ቢሆን እሱ ትልቅ ፎቅ ሰርቷል 3-4 መኪና አሉ አሁን እኔ ላይ ብቻ አይመስለኝም ይሄንን ነገር የሚያስደርገው ከጠንቋዩ ጋር እንደ የሆነ ነገር አላቸው የተወሰኑ ትልልቅ ዘፋኞችን ይወስድለታል እየሰለቡ ነው በቃ የሚሰልቡትን ብር አንድ ላይ ነው የሚጠቀሙት ማለት ነው ጠንቋዩና ዘፋኙ እኔ ማለት የጠንቋዩን አድራሻ በስልክ ምን የሚገኝም አይነት ነገር አይደለምና እስቲ እንዴ አሁን እኔ እዛ መሄድ ስለማልችል ተመልሶ ወደ ጸበል ስለምን አድራሻ ታሳጊተንም ቢሆን እኛ ጠንቋዩን ራሱ አግኝተን ይሄን ነገር በደንብ ለተመልካቾቻችንም ይፋ ማውጣት አለብን እሱ በጣም ከባድ ነው አንተንም የሆነ ነገር ሊያደርግ ይችላል በፍጹም እኔ በፈጣሪ ማመን ሰው ነኝ ብዙ እህቶቻችን ወንድሞቻችን ባለማወቅ ነው እየተበራሹ ያሉት ገባ ስለዚህ እኛ ደግሞ ራሱ ጠንቋዩ ጋር ሄደን ጠንቋዩን እጅ ከፍንጅ ይዘን እዚህ ሚዲያ ላይ አምጥተን ማሳየት አለብን እዛው ቤቱ ድረስ ሄደን ነው ቀርጸን ለተመልካቾቻችንም እናሳየውና መጠቀቅ አለብህ ያው የእናንተም ቻናል አሁን ሰምቻለሁ ብዙ ቪዲዮ እንደቀረጻችሁ ብዙ ሰዎች ችግራቸው መተው የሚያወጡበት ቻናል ነው እኔም እንግዲህ ያው እዚህ ቦታ ላይ መጥቼ ልናገር የፈለኩት ታሪክ ለዛ ነው ዘፈን ባላቆም ኖሮ ደግሞ ዘፍነልኝ ነበር ችግር በመዝሙርም ቢሆን እንትን ትለናለህ ችግር መዝሙር አድርገህልኛልና በቸርነት አመሰግንሃለሁ እልልልል ለዓለመ ዓለም አማኑኤል እገዛልሃለሁ መድኃኒዓለም ወደ መዝሙር ገና እየገባሁ በጣም የሚያምር ድምጽ ነው እኔ ብዙ ጊዜ ብዙ ክለቦች ላይ ነበርና አሁን እንደው በዚህ ሰዓት በእንደዚህ ሁኔታ ማየት ራሱ በርግጥ እንደዚህ በሰላም መኖርህ ተመስገን ነው አሁን ከነበረ ቁመና ከነበረ ይዛኔ ያ ሁሉ ህዝብ ላንተ መድረክ ላይ እኔ ብዙ ነገር ነበር የማየው ማለት ስቴጅ ላይ ስትጨፍር አንዴ እንደውም የት ክለብ ነው እዛ ቦሌ እየሰራ አንድ ከውጭ ዲያስፖራ ነሽ መሰለኝ ልደቷ ሊከበር ልደት ላይ ዘፋኝ ተብለ አላቅም ብቻ ነው ያገጠመኝ ሄጄ ነው ያየሁና የሆነ ታሰረ ብር እንደዚህ ሲበትኑ ያየው የዛኔ የሚገርም ነገር ገና እንደዚህ ልጀማመር የነበረ ወደዚህ ነገር ውስጥ ልገባ አንድ አመት ምናምን ይቀረው ነበር አሁን 2 አመት ምናምን ይሆናል እኔ ራሱ የኔ ለአንድ ከ4 አመት በፊት ከ4 ምናምን አመት በፊት ይሆናል 5 አመት እንደዚህ ከ5 አመት ምናምን በፊት ነው በቃ አንድ አመት ይቀረው ነበር ቆይቷል ማለት ነውና ገብቼ እዛ ተመጣለች ሴትዮዋና ሁሉ ጊዜ የመስፈን አበበን የሆነ ልደት ምናምን ሲኖር ሴሬሞኒ የሚሰሩ አሉ ሆስቶች አሉ በጣም ኬክ ቀርቦ ምናምን በጣም ያምር ነበር በደንብ ይሰራል ከዛ እኔ ነኝ የምዘፍነው ወጥቼ የመስፈን አበበን እየዘፈንኩ ነው እሷ ተወደዋለች በጣም እንትን የሚለው ዘፈን የመስፈን አበበ መልካም በዓል መልካም ልደት ላደበረው የደስታ ቀን ይሁንልህ ዋው አስታውሰዋለሁ በስማ ሰማዶ ጋራ ያለሽ እርግብ ምን ራባገኘሽ የሚያንገበግብ መስፍን አበበን በጣም ነው የምወደው ሙዚቃ አቆምኩ ተመልሳ አታስገባኝ እና የዛ ጊዜ ወደ 10 ሺህ ብር ተበትናለች በጣም ብዙ ነው በቃ ሲበተን ያየሁት እሷ ናት ለአንድ አመት ያሳከመችኝ በነገራችን ላይ ሐኪም ቤት ስመላለስ በነበረበት ሰዓት መሰረት እንግዲህ ባለሽበት ቦታ ይድረስሽ መሲ በጣም ነው የማመሰግነው ከነ ልጆችሽ ከነ ቤተሰቦችሽ ለአንድ አመት ሙሉ ያልጋ እየከፈለች ምን እያደረገች ያሳከመችኝ እሷ ነች ከዛ የሚሆን ስላልሆነ ግን ወደ ጸበል ገባሁ በጣም ጥሩ ነው እኔ ምን ላይ ጸበል የት ነበር የነበርከው ወደዚህ ወደ ደብረ ብርሃን ኦኬ ቤተሰብ ግን አለ ቤተሰብ እናት አባት ነው ባል አግብተሃል አላገባሁ ከናቴ ጋር ብቻ ነው የምኖረው ኦኬ እናቴ ብቻኛ ልጅ ነው ብዙ ጊዜ አርቲስቶች ትዳር ላይ በዛ ሰዓት ብዙ ነገር ታገኛለህ ብዙ ትለምዳለህ ብዙ ሱስ ውስጥ ትገባለህ ብዙ ነገር ውስጥ ታረጋለህ ከብዙ ሰዎች ጋር የመገናኘት እድል አለ
ቀንን አታውቀውም፣ ይናፍቃል። በቃ ማታ ነው ሁሉም ነገር ያለው። ያየህ የሰይጣን ስራ መሆኑ የሚታወቀው በዚህ። ሰይጣን ሌሊት ነው የሚሰራው፣ ቀን አይሰራም። ሌሊት ላይ ብዙ የሚደረግ ነገር አለ፣ ብዙ መንፈስ አለ፣ ብዙ ነገር ይሰራጫል። ገብቶሃል? ለዛም ነው ሙዚቃ ሌሊት የሆነው ብዬ አምናለሁ። በጣም እግዚአብሔር እንኳን ወደዚህ መለሰ። እኔ ምን እንዴት ነው ታዲያ አሁን ትዳር አግብተህ ምናምን አሁን እንግዲህ ወደ የዛኔ እኔ ራሱ ሳይ ከነበሩ ገጾች ቅድም እንዳልኩ የተለወጠ ነገር አለ። አሁን ወደ ብዙ መንፈሳዊ ነገር እያየሁብህ ነው። መንፈሳዊ ነገሮች አሉብህና እንዴት ነው ወደዚህ ወደ መንፈሳዊ ነገር ተመልሰህ ደግሞ እንግዲህ ራስህን እዚህ ጋር ያው እኛ ሰዎች የግዴታ መውለድ ማግባት ምናምን አለብንና እሱንም አይተህ እግዚአብሔር እንግዲህ ከብዙ ነገር አውጥተዋልና እሱንም እናይበት ቀን መቼ ነው እስቲ ንገረኝ። እግዚአብሔር ይርዳህና እግዚአብሔር ቢፈቅድና ብንኖር እናደርጋለን ይባላልና እስቲ እግዚአብሔር ከፈቀደ እኔ አሁን በንስሐ በቁርባን ነው ማግባት የምፈልገው፣ ዘማሪ መሆን ነው የምፈልገው። እሱን ደግሞ የሚሰጠው እግዚአብሔር ስለሆነ ገና ነኝ እሱ ጋር ነኝ። አሁን እኔ የምፈልገው በማውቃቸው ሰዎችን እየተጠቀምኩኝ ከዚህ አይነት ነገር ሰዎች እንዲወጡ እያደረግኩኝ መንፈሳዊ ነገር ላይ ነው ማተኮረው፣ ቤተክርስቲያን ላይ ነው ማተኮረው። አሁን ወደሱ ተመልሼ እዛ ላይ ነው መሆኑና መቆየት የምፈልገው። ደሬ አሁን ጠንቋዩን የት አካባቢ እንደሆነ አሳያለሁ ብለኸኛልና ጓደኛ ሳውን ምን ሁኔታ ላይ ነው ያለው? ማለት አብራችሁ ረጅም ጊዜ እንደቆያችሁ ነግረኸኛልና ምን አነሳስቶት ነው? እንዴት ክፉ ሊሆን ቻለ? ተነስቶ ዝም ብሎ ሰው ያለ ምክንያት በእርግጥ አንዳንድ ሰው ዝም ብሎ የክፋት መንፈስ አለበት ውስጣችን። እኛ ሰዎች በባህሪያችን የሆነ የክፋት መንፈስ አለብን፣ ግን እዚህ ድረስ ሊያስጨክን የሚችል ደግሞ የሆነ ምክንያት ይኖረዋል። አንዳንዴ እኛ አንተን ስላወራህን ነው እንጂ እሱ ጋርም ደግሞ ምን የሆነ ነገር ሊኖር ይችላልና በአንተ በኩል ምንድነው ምክንያቱ ብለህ ታስባለህ እንደዚህ የሆነበት? እኔ አሁን ምክንያቱን አላውቅም። ገንዘብ ያው ጥቅም ለማግኘት ብሎ ነው። ገብቷል? እኔ ያለችኝ አንድ እናት ናት፣ የማገዘው እሷ ነው፣ መኖረው ለሷ ነው። እሱ ግን ከፋ። ቤተሰቦችም አሉት። ለ10 ዓመት አብረን ቆይተናል። እንደነገርኩ እዚህ አዲስ አበባ ከመጣሁ በኋላ የተገናኘሁት ከሱ ጋር ነው። ክለብም ስሰራ የነበረው ከሱ ጋር ነው። እሱ ነው ብዙ ነገሮችን ያሳየኝ። ግን ለምን እንደዚህ እንደከፋ አላውቅም። አንዳንድ ጊዜ መበለጥ በጓደኛን ስትበልጠው በሆነ ነገር የቅናት ወይ ደግሞ የበጎ ቅናት ቢሆን ደስ ይል ነበር። እሱ ግን የክፋት አደረገው። ገባህ? እኔ እንደውም ብዙ ነገሮችን ሳገኝ ለሱ ነበር የምሰጠው። አሁን ያለበት ሁኔታ ምን ይሁን አላውቅም። እንደዚህ ኮንኩኝ በኋላ ብዙ ሰዎች ይነግሩኛል። ጭራሽ እንደውም ሀብታም ሆኖ እየኖረ ብዙ ነገር እየሰራ ነው ያለው። ሙዚቃ ላይም ፕሮዲውስ ያደርጋል። ትልቅ ቻናሎችን እያስተዳደረ ነው የሚገኘው። 3-4 ዩቲዩብ ቻናሎች፣ ብዙ ዘፋኞችን ፕሮዲውስ ያደርጋል አሉኝ። እንግዲህ እኔ አይቼውም አላውቅም፣ ማየትም አልፈልግም። ብዙ ጓደኞቼ እንደውም ወደ ጸብ እስከ መግደል ደረጃው ለደርሰው ነበር። እኔ ግን አቁሜያለሁ። ምክንያቱም ሰዎችን የምትበቀለው በእንደዚህ በፍቅር ነው። ሰዎችን የምትቀበለው በማሳየት ነው። አሁንም ካለበት ህይወት ነገር ውስጥ ቢወጣ ደስ ይለኛል። ምናልባት ስሙንም ወደፊት ልጠቅሰው እችላለሁ እንዲማር ስለምፈልግ፣ ግን ስነ ልቦናዊ ጉዳትም እንዳደርስበት ብዬ አስባለሁ። እኔ ላይ ባደረገው ነገር ይበቃል፣ ለምን ሌሎች ሰዎች ይጎዳሉ ነው እያልኩ ያለሁት። እኔ ስሻ እንደዚህ ሆኛለሁ። እንደነገርኩ ነው። ቢያንስ እግዚአብሔርን እንዳውቅ አድርጎኛል። ሌላው ቢቀር ወደ ቤተክርስቲያንም እንድመለስ አድርጎኛል። ባለመልስ እኮ ሞቻለሁ። እሺ እናቴስ ምንድነው የምትሆነው? እሱ ቤተሰቦች አሉት፣ አብቶ ነው የሚኖረው። 2 ልጅ አለው። ይሄ ነገር ከሆነ በኋላ ነው ወይስ ከዛ በፊትም ነበር? ትዳር ነበር? 2 ልጅ አለው። ብዙ ጊዜ እንዲህ አይነት ነገሮች የሚፈጠሩት የመጀመሪያው የገንዘብ ጥቅም ነው እንደጠቀም፣ ሁለተኛው ደግሞ የሴትም ጥቅም አለ ወይ ምናልባት ደግሞ ክለብ ላይ እኔ ከዚህ በፊት አንድም የሰማሁት ጨዋታ አለና አንድ ሴት አለች ተወዛዋዥ፣ የሆነ ዘፋኞች ወዷታል ምናምን። እሷን ለማግኘት ሲሉ ልክ አንተ ያሳለፍከውን አይነት ህይወት አንደኛው እንዲያሳልፍ ያደርጉታልና እንዲህ አይነት ህይወቶችም አሉ። ምናልባት ቋሚ አሁን በዛ ሰዓት እኔ በሚስጥር ደረጃ እዛ ከሚመጡ የወለዳቸው በየት መኪና ያስገዛቸው ሰዎች አሉ። እሱ ውጭ የምትመላለስ የወለዱለት ማለት ነው። ብዙ ናቸው የወለዱለት። ከተለያየ የወለደው 2 ልጅ አውቃለሁ። ከተለያየ የወለደው አሁን ደግሞ አግብቶ እንደሚኖር ሰምቻለሁ። ከተለያየ ሴት 2 ልጅ ወልዷል። ኧረ እንደውም እኔ የማውቃቸው ናቸው እንጂ ብዙ ያደረጋቸው ነገር አለ። ምክንያቱም ይመጣሉ፣ በጣም ቆንጆም ነው የሆነ በቃ ግሬስም ምንም ስላለው ይወዱታል። ሴቶች በጣም ነው የሚወዱት። ግን ምን እንዲህ አይነት ነገር ውስጥ እንደዚህ እንደገባ አላውቅም። ለምን እንደሆነ አላውቅም። መበለጥን አይፈልግም። ብዙ ጊዜ የውጭ እድል መጥቶልን ነበር። አንደኛው እኔ ቀርቼ እሱ ሄጃለሁ። እሱ ሄዷል፣ አንተ ቀርተሃል? ምክንያቱም ሰራውን እኔ የተመረጥኩት እኔ ነበርኩኝ። እኔ አታልፈም ተባልኩኝ። የቪዛ ምክንያት በቪዛ ችግር ነው። እንዲህ አይነት ነገሮች ይሆናሉ።
እኔ የምልህ ግን አንተ ይሄንን ልጁ እንዳደረገብህ ቤተክርስቲያን ላይ ነው ሄደ ያወቀው ቤተክርስቲያን ሄደ ጸበል ላይ ስትጠመቅ ነው እንዳልከኝ ከሆነ ለፍልፎ ጓደኛ እንዲያርጉ ነው ብለው የተናገሩ አንድ ነገር ብታወጣ ገለሃለሁ አብራችሁ ግን እያላችሁ ጸበል ከመሄድ በፊት ከመታመም በፊት ምናምን እንዲያነ ነገሮችን ሰምታል ወይስ ታቅ ነበር አይደለም አንድ ነገር እዚህ ቦታ ላይ እንደሚሄድ አንድ ነገር ካንተ ውጪ ብሰማ ገለሃለሁ ታቅ ነበር ማለት ነው እንደሚሄድ ይዞኝ ሄዷል ብያላልኩም አንድ ቀን ይዞኝ ሄዷል ለመጀመሪያን ተመጠንቀቅ አልቻልኩም አይደለም እኔ ላይ እንዳደረገብኝ አላቀም እኔ ላይ እኮ እንደዚህ መደረጉን እኮ አላቀም እሱ እኮ ነው የሚል ስለዚህ ቦታ እንደሚሄድ የት እንደሚሄድ ምናምን አንድ ነገር ብታወጣ እገለሃለሁ ብሎኛል በኋላ ነው እጄና እግሬን ሲይዘኝ መስፈን ሲያቀተኝ ያችን እንግዳ ለመቀበል ያንን እንግዳ ደም ሲፈሰኝ ሐኪም ቤት ያቺ መሰረት እንዳልኩ እሷ ነች ያሳከመች ከዛ በኋላ ጸበል ሲሄድ መለፍተው ጀመርኩ 4 አመት ሙሉ ሰቀር 4 አመት ሙሉ ከዛ ቤተክርስቲያንም ወጥቼ አላውቅም አሁንም ይሄንን ታሪክ ለመናገር ነው እንደዚህ መጥቶት ነገ ተመልሼ እሄዳለሁ አይዞህ እናቴስ እንዴት ናቸው እናቴ አሁን አብረው ነው እሳቸው ያሉት አይደለም የቀበሌ ቤት ስለነበረ ያለችው መስኖረው እኔ ነበርኩ ክለብ እየሰራሁ ማስተዳደራት አሁን ግን ብዙ ሰዎች ሲረዱኝ ሲያግዙኝ ምናምን አንዳንድ ነገር ሰጥቻት እንትን የጀበና ቡና እንድትከፍት አድርገ ፋስት ፉድ የለም ሳንድዊች ቡና ምናምን እየሸጠች እርጥብ እየሸጠች ነው በጣም የሚያሳዝነው እንግዲህ ስለናተም አንዳንድ ደጋግ የሆኑ ተመልካቾቻችን አሉ እነሱንም ቢሆን የሆነች ነገር አድርገን ለናተም እንግዲህ አሁንች እስቲ እንሞክራለን ብቻና ስለዚህ አሁን በምትለኝም ቦታ እንዳለ ወስጄ ባሳይ ደስ ይላል ስለዚህ ታዲያ አሁን ከጓደኛህንም ያንንም ቦታ እንዴት ነው እንደዚህ ፍለፊል ታገናኘኝ የምትችለው እሱ ለኔ አላቀም ሌላ ማቃቸው ዘፋኞች አሉ በሱ ምክንያት እሱ ልታገኝ ትችላለህ አንተ እንዳትጎዳ እኔ እንጂ እሱ ችግር የለም በእኛ በኩል ጉዳት እንዳታስብ ችግር የለም እኛ ስራችን ነው ቤቱንም ያለበትን የተንቋዩንም ቤቱንም እንደገና ደግሞ የዚህኛው ልጅ የሚሰራበትን ክለብ ጓደኛ ስላለን የጋራ ጓደኛ ስላለን እሱን አገናኛለሁ አሁን ወስጄ ላሳይ ይችላል በጣም ጥሩ በቃ እሱን ማየት ፈልጋለሁ ማግኘት ፈልጋለሁ እንሄዳለን ታሳየኛለህ እስካሁን ለነበረን ቆይታ ነው እዚህ ድረስ መተው ከጸበል ነው የመጣው አሁን ነገ ተመልሰህ ተጓዥ ነህና ተመልካቾቻችንም እንዲማሩበት እኛም ደግሞ ይሄን ነገር በደንብ ነግረናል አሁን ነገ ከነገ ወዲያ እዛው ቦታው ድረስ ሄደን ያሉትን ሰዎች ሁሉ ይሄ ተደረገባቸው ሰዎች ሁሉ ይዘን እዚህ ሚዲያ ላይ አቅርበን ነገ ይህም ሰውዬ እዚህ አምጥተህ ነው ከጸጸቱ እንዲማር አድርገህ ነው አንተንም ይቅርታ ጠይቆ ይቅርታ ተባብላችሁ ሰላማዊ ነገር የሚፈጠርበትን ነገር ነው የምናደርገውና አንተም ወንድም ያይዞ እኛም ማገዝ ያለብን ነገር እናግዛለን ጸበልን ቦታም ቢሆን መተን የሚደረጉትን ነገሮች እናደርጋለን አይዞ ተስፋ አትቁረጥ እንደው ነገም እግዚአብሔር ብሎ ዝማሬውንም እንዳልከው እዚህ መንፈስ ላይ እዚህ መንፈሳዊ ህይወቱም ላይ እኛም የበኩላችንን ደጋግ ተመልካቾቻችንም እነሱም ደግሞ ላንተ ጥሩ ነገር አድርገን ነገ ደግሞ የኔ መሰለ ድምጽ እኔ በጣም ረጅም ጊዜ እመጣለሁ እናንተ ክለብና አይዋለሁ ድምጽ በጣም ነው የምወደውና ያን የመሰለ ድምጽ ደግሞ ዛሬ እግዚአብሔር መንፈስ አድሮበት ወደ ዝማሬ መጥቶ ዝማሬ ደግሞ ሊያገለግለን መምጣቱ በጣም እጅግ የሚያስደስት ነገር ነውና እንዲም በመሆኑ ብቻ እግዚአብሔር ይመስገን በጣም ነው ማመሰግነው ከዛ በኋላ እንግዲህ ቀጣዩን ከተመልካቾቹ ጋር እናንተ አብራችሁት የምታዩት ይሆናል አንተም ግን አክብረህ ስለጠራኸኝ ብዙ ነገሮች ደግፈኸኛል ብዙ አግዘኸኛል አመሰግናለሁ በጣም አመሰግናለሁ ምንም አይደለም ወንድሜ ምንም አይደለም ላሳየህና ግራስህን ግን ጠብቅ ከባድ ነው በጣም የሰራሃቸው ቪዲዮ አይቻሉ ልትደነቅ ልትከበር የሚገባ ሰው ነው አመሰግናለሁ ምንም ችግር የለም ወንድሜ እኛ ሐሳባችን ይሄን ፕሮግራም ይሄ በቅሎ ቲዩብ የከፈትንበት ትልቁ ምክንያታችን እንዳንተ የተጎዱ ብዙ ሰዎች አሉና እነሱን በቃ የሚድኑበትን ነገር አንዳንዴ ከህግም በላይ ይሆንና ህግም ሳይላቸው ጉዳታቸው ሳይታይ ምስክር በሌለበት ሳይታይ በቃ ተጎድተው ብዙ የተቀመጡ ሰዎች አሉ እና ለነዚህ ሰዎች ፍትህ እንዲያገኙ የተጎዱት እንዲጎዱ ጎጆዎችም መተው ለምን እንደጎዱ ተናግሩ ይቅርታ እንዲጠይቁ ያ ነው እኛ ትልቁ ሐሳባችንና እኛ ብዙ አሉ ገና እንትን ያልናቸው ሰዎችና ያሳዝናል በቃ አሁን ላይ ህዝብ ህብረተሰባችን በጣም ጭካኔ ላይ የተሞላበት ጊዜ ላይ ያለነውና ይሄ እንዳይሆን እኛ ህብረተሰቡን እያስተማረን እንደዚህ እንዳንተ ደግሞ ደጋግልብ መልካም ሰዎችን እየመጡ እንደዚህ እያስተማሩን ተመልካቾቻችንን ጥሩ ነገር እንዲያዩ እያደረግን
መልካም ነገር ሊፈጠር ነው የምናደርገውና አስጠርቼ በስርዓት አውርተኸኝ መተህ ጊዜን ሰውተህ እዚህ ድረስ መተህ ስላወራን በጣም ነው የምናመሰግነው። ድጋሚ እንገናኛለን። ይሄ ያልከኝን ልጅ ስልኩን እናገኘዋለን፣ እንደውልለታለን። እናትንም ቤት አይቻቸዋለሁ፣ እሳቸውም ጋር በደንብ እንጨዋወታለንና አይዞህ ወንድሜ አይዞህ፣ ምንም እንዳታስብ፣ በቃ ምንም ጭንቀት እንዳይገባ። ተመልካቾቻችን ይህ በየሳምንቱ የሚቀርብላችሁ በቅሎ ቲዩባችን ነው። ቀጣይ የወንድማችን የድምጻዊ ደረጀ አሁን እንግዲህ ያው ድምጻዊ አይደለም ከድምጻዊነት ትቻለ ስላልከኝ የወንድማችንን ደረጀ ፕሮግራም እንደሚመስል ነው አይታችሁታል። እንዴት እንደሚመስል አይታችሁታል። ቀጣይ ጓደኛውንም ጠንቋዩ ቤትም ሄደን እያንዳንዱ እጅ ከፍንጅ ይዘን መተን ለእናንተ ለተመልካቾቻችን የምናሳይ ይሆናል። እስከ ሳምንት ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ወዳጅነታችሁን አሳዩን። በቅሎ ቲዩብ